ሰላም ጤና ይስጥልን እንደምን አላችሁ? የምንኖርበት ዘመን የመጨረሻው ዘመን ለመሆኑ በጣም ብዙ ምሳሌዎች አሉ። ከነዚህ መካከል ኳንተም ኮምፒውተር ኢንጂነሪንግ እንዴት በዚህ ዘመን እንዲለቀቅ ቻለ? ይሄ ጥበብ በፊት የነበረ ነው ወይንስ አዲስ የተገኘ ግኝት ነው? ኳንተም ኮምፒውተር ኢንጂነሪንግ ወይንም ኳንተም ሳይንስ ምንድን ነው? የቁስና የኃይል ኢነርጂ ጥናት ሲሆን ፍጥነትና ኃይል በአንድነት የሚያሳዩት አንጻራዊነት ወይንም አንድነትን ያሳያል። ይህም ማለት በሌላ ቋንቋ እነዚህ አተም የሚባሉት በእኛ አይምሮ ውስጥ በእኛ እይታ ውስጥ ያሉትን ከማናውቀው ከሌላው ዓለም ጋር በማዋሃድ ውጤትን ልናገኝ እንችላለን። ያገኘነውን ውጤት በቀጥታ ከየት እንደመጣ ውጤቱን መገመት ግን አንችልም። ነገር ግን ውጤቱ በእጃችን ይገባል ማለት ነው። ስለዚህ ይሄ ኳንተም ኢንጂነሪንግ የሚባለው ከኖርማል ኮምፒውተር ትሪሊየን እጥፍ በላይ የሚፈጥን ሲሆን በኖርማል ፊዚክስ ኬሚስትሪ ቀመር የማይሰራ ኑሊፋይ ይሉታል። ውጤት የማይሰጥ ወይንም ባዶ የሚያደርግ እንዳይተገበር ያደርገዋል ማለት ነው። በቃ ምን አለፋን ይሄ የወደቁት መላእክት ጥበብ ለሰው ልጆች አእምሮ ከሚቀበለው በላይ ሰዎችን ፑሽ ማድረግ በኋላም የሰዎችን አእምሮ ከዛ ጋር የማገናኘት ወይንም ደግሞ የማዋሃድ ስራ ከሰዎች የፊዚካል እይታ ውጪ በሆነ ጥበብ ነገሮችን በተለይ ሱፐርላይዜሽን መረጃን ከሁለትዮሽ ቢት 0 እና 1 ከኮምፒውተር ቋንቋዎች ወጥቶ ኪዩቢት የሚባል ስያሜ ሲኖረው ይህንን በመውሰድ ሊፈታ ከማይቻል ወይንም ህያው ወሂብ ከሆነ ዓለም በማምጣት ይተገብራል። ይህም ወሂብ ዓለም የምንለው የማይታየው ዓለም በሰዎች አእምሮ ውስጥ የሌለ ልንተገብረው ከማንችለው ዓለም አምጥቶ ውጤትን ይሰጠናል ማለት ነው። እንግዲህ ኳንተም ኢንጂነሪንግ ኳንተም ሳይንስ ከሰዎች አእምሮ ልቀት በላይ በመስራት ያልተፈቱ ፕሮብሌሞችን በመፍታት ለሰዎች ጥቅም የሚሰጥ በመምሰል የሰዎችን አእምሮ ሊጎዳ ከሚችለው በላይ ወደ ተጣሉት መላእክት ወደሚያስቡት ወደ እነሱ ውሂብ ውስጥ ሊከተው ይችላል ማለት ነው። ኪዩቢት ብዙ መጠን ያለው ያልተቀመረ ስሌትን በአንድ ጊዜ እንዲወክልና እንዲያስኬድ ያስችለዋል። ኪዩቢቶች የሚገናኙበት ክስተት ፕሮክሲ፣ ይህም የማይታይ ሲሆን የአንድ ኪዩቢት ሁኔታ በመካከላቸው ያለውን ርቀት ምንም ይሁን ምን ሊተገበርም ሊታወቅም አይችልም። ያልተፈታውን ቀመር በራሳቸው ሂደት ሊፈቱትና ሰዎች በማይገምቱት መልኩ ሊያስቀምጡት ይችላሉ። ፕሮክሲዎች ዲፋይን ሊደረጉ አይተም ኮምፒውተሮች እንግዲህ አርኮንስ ከሚባሉ ሳይኮፊዚካል ስቴት ወይንም ሃይብሪድ የሆኑ ፕሮክሲዎች የተገነቡ እንደሆነ ይታመናል። እንደ ሱፐር ኮንዳክሽን ሉፕስ ወይንም በሌላ አጠራር ፖርታል ወይንም የሰው እውነተኛ መለኮታዊ እይታ ለመገደብ ማስ ኮንትሮልን ለማድረግ ፖርታል ከሚሉት ሲስተም ውስጥ የሰዎች አእምሮ በርቀት ሊያመጣ ከሚችለው ኢፌክት ውጪ ከሰዎች አስተሳሰብ ፊዚካል ስቴት ኦፍ ማይንድ ውጪ በሆነ መልኩ ኳንተም ኮምፒውተር ሳይንስ ሊተገበር ይችላል። ይሄ የተጣሉት መላእክቶች በአንድም በሌላም የሰዎችን ልጆች አእምሮ ለመበከል እውነተኛ መለኮታዊ እይታ ለመገደብ እና ማስ ኮንትሮል ማድረግ እየተንቀሳቀሱ ይገኛሉ። መለኮት የሆነውን እግዚአብሔርን ሃርድዌሩን ኮራፕት ለማድረግ እየሰሩ ይገኛሉ። ሁሉን ነገር እስከ ኳንተም አድርሰው የሰው ልጅ በዚህ ውህደት ውስጥ ሊያስገቡ እየተሯሯጡ ይገኛሉ። ይህ ማለት እግዚአብሔር የሚሰራው በተፈጥሮ ስጋዊ ዓለም ውስጥ ብቻ ነው ማለት አይደለም። ደግሞ መናፍስት ቁሳዊ ናቸው ማለትም አይደለም። መናፍስት ቁሳዊ እንዳልሆኑ ካወቅ የኳንተም እውነታ መጨረሻ እንዳልሆነ እናውቃለን። አምላካችን እግዚአብሔር የዚህ ሁሉ ፈጣሪ መሆኑንም ልንረዳ ይገባል። ለዚህም ፍጥረት ራሱ ሕያው ምስክር ነው። የፀሐይ መውጣት፣ እያንዳንዱ የልብ ምት የእግዚአብሔርን ተፈጥሮ እንድንናገር ይገልጣል። ለማየት ለሚፈልጉ በሁሉም ቦታ የእግዚአብሔር ስራ እንዳለ እናውቃለን። በመጽሐፍ ቅዱስ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያውጃል ይላል መዝሙረ ዳዊት ምዕራፍ 19 ላይ። የኳንተም ቴክኖሎጂ የሰዎችን አእምሮ ለመቀየር ወይንም ከማይታየው ሪያል ነገር ግን ከጠፈሩ በታች ከፈርማመንት በታች ባሉ ልዩ ኃይሎች የሚከወንና የሚተገበር መሆኑን ካወቅን ለሳይንስና ለፊዚክስ የምንሰጠው ቦታ እጅግ አናሳ ሊሆንብን ይገባል። ምክንያቱም ይህ ሳይንስ ትክክለኛ ሳይንስ ሳይሆን በነጮቹ ሱዶ ሳይንስ መጨረሻ የሌለው እድገት የሌለው ምንጩ የማይታወቅ ከተጣሉት መላእክት የሚመጣ ጥበብ ለመሆኑ እርግጠኞች መሆን ይገባናል። እንደ እግዚአብሔር ሰዎች መንፈስ ቅዱስ መለኮት በእኛ ውስጥ እንደሚሰራ ሰው ይህንን በመጨረሻ ዘመን ማስተዋል ይገባናል። እነርሱም በመጨረሻ ዘመን ይህንን ቴክኖሎጂ ያመጡት ቴክኖሎጂው የሌለ ሆኖ ሳይሆን ጊዜው አሁን ስለሆነ የሰዎችን አእምሮ ለማደንዘዝ በመጨረሻው ዘመን ላይ የሚጠቀሙበት ዲስትራክሽን ሰዎችን አምላካቸውን እንዳያዩ የመረበሽ ታክቲክ ነው። ስለዚህ ይህንን ካስተዋልን ይህንን ክፉ ተግባር ልናወግዘው
እንዲሁም ላንቀበለው ከዛም ባለፈ ከፈጣሪያችን ጋር በመገናኘት ልናስቆመው ወደኛና ወደኛ ወደሆኑ ሰዎች እንዳይደርስ ማድረግ ወይም ቀጥተኛ ግንኙነት አለማቋረጥ ነው። ስለዚህ ይሄንን እያስተዋልን በዚህ በመጨረሻ ዘመን እንድናስብ የወጣ ቪዲዮ ነው። በጣም አመሰግናለሁ። ቴንክ ሶ ማች። መልካም ጊዜ ይሆንላችሁ። ሼር በማድረግ ተባበሩ።